ማለት እድል በእጃችን ላይ ያለች ራያችን ህልማችንን ለመኖር ሁሌም ወደፊት እንድንሄድ ቅድሚያ ይሄንን እድል ያገኘን እድለኞች ነን። እድለኞች ስለሆናችሁ እንኳን ደስ አላችሁ። እኔ ሁሌም ስለዚህ ፕሮግራም አዘጋጅ ሳስብ ምን ይሰማኛል መሰላችሁ? በመጀመሪያ እንዴት ነው ይሄ ሐሳብ ወደ ጭንቅላቱ የመጣለት? ከዛ ደግሞ እንዴት ነው ይሄንን ሐሳብ ከመጣለት በኋላ ወደ ተግባር የቀየረው? ይሄንም ሳስበው ይገርመኛል። ከዛስ ምን አይነት ሰባዊነት ቢሰማው ነው ለህዝብ ይሄን ያክል መስዋዕትነት የሚከፍለው? ምን አይነት ደግነት ነው? ምን አይነት የዋህነት ነው የሚለውን ሳስብ ሁሌም ይገርመኛል። አይገርማችሁም? በዚህ የገበያ ትስስር መፍጠር፣ ለምን ገዥና ሻጭ እንዳይቸገር፣ በዚህ የባንክ ሲስተም በካሽ የመገበያየት ሲስተም በመላው ኢትዮጵያ ከዳር እስከ ዳር ማሰራጨት፣ ለምን የገንዘብ ችግር እንዳያጋጥመን፣ በዚህ የስራ ጥበብ ማሰልጠን፣ ለምን ስራ የባህል ጨዋታ ያክል ቀለል እንዲልልን